ጤና ይስጥልኝ ውድ የኢቴክ ቲዩብ ቻናል ቤተሰቦች በያላችሁበት ሰላምና ጤና ለእናንተ ይሁን እያልኩኝ ዛሬ ደግሞ በአዲስ ቪዲዮ መጥተናል። የዛሬ ቪዲዮ ምንድነው ብትሉ ማንኛውም ሰው መጠቀም ግዴታ ያለበት ትልቅ መረጃን ዛሬ ላካፍልላችሁ። ይህ ምንድነው በተለይ በስማርት ስልኮች ላይ ወሳኝ የሆነ ትልቁ ነገር ብዙ ጥቅም ያለው አንድ ሶፍትዌር ወይም ጎግል አፕሊኬሽን ጋር ላስተዋውቃችሁ። ጎግል ማለት ብዙ ጥቅም ያለው ሲሆን ከሚጠቅሙት ጥቅሞች መካከል አንደኛው በስልኮች ላይ የተለያዩ ከኮምፒውተርም ሆነ ከሰው በኤግዘንደርም በተለያዩ በብሉቱዝም አፕሊኬሽን በምንቀበልበት ጊዜ ያ አፕሊኬሽን ለኛ ቫይረስ ሆኖብን የመቀበል እድሉ ብዙ ነው። ስለዚህ በጎግል አካውንት ከፕሌይ ስቶር ወይም በአፕ ስቶር አስገብታችሁ በምታወርዱበት ጊዜ ቀጥታ ኢንስቶል አድርጎ ጋላሪ ላይ የማስቀመጥ እድሉ ከፍተኛ ነው። አፕሊኬሽኑ ደግሞ ምንም ቫይረስ እና ምንም ችግር የሌለበት መሆኑን 100% ኖርማል የሚሰራ አፕሊኬሽን ያወርዳል። በሁለተኛ ላይ ደግሞ በኦንላይን ላይ የተለያዩ ቢዝነሶችን ለመስራት ምን ያስፈልጋል? በመጀመሪያ ጎግል አካውንት ያስፈልጋል። በሶስተኛ ደግሞ ጎግል አካውንት የሚጠቅመው ምንድነው? ስልካችን ቢሰረቅብን እንኳን ያ የምንጠራጠረው ስልክ ለምሳሌ ከሰው እጅ ብናገኝ ያንን ስልክ ገብተን አዋቂ ወይም ስለ ጎግል አካውንት ዲፕሊ የማያውቅ ሰው ከሆነ የመያዝ እድሉ ከፍተኛ ነው። ለምን ብትሉ ጎግል አካውንት በምትከፍቱበት ጊዜ የእናንተ ትክክለኛ ሶሻል ሚዲያ ላይ የሚገባውን መረጃ ስላስቀመጣችሁ በዛ መረጃ ገብታችሁ በስማችሁ፣ በአካውንታችሁ፣ በፓስዋርዳችሁ የመያዝ እድል ከፍተኛ ነው። ስለዚህ በአራተኛ ላይ ደግሞ ዩቲዩብ ቻናል ለመክፈት ቢትፈልጉ የራሳችሁን ቻናል ለመክፈት ቢትፈልጉ በመጀመሪያ ከምን ያስፈልጋል? ስቴፕ 1 ጎግል አካውንት ነው። ስለዚህ ይሄንን ባጭር ቪዲዮ ስቴፕ ባይ ስቴፕ ዛሬ ያሳያችኋለሁ። አዲስ ስልክ ሆነ ነባር ስልክ ያላችሁ ጎግል አካውንት የሌላችሁ በመናሳየው መሰረት ገብታችሁ ጎግል አካውንት መክፈት ግዴታችሁ ነው። ስለዚህ ጎግል አካውንት ከከፈታችሁ በኋላ የኦንላይን ቢዝነስ ስራዎችን እንደነ አፕ ወርክ አይነት እንደ ታይም ታስክ አይነት ብዙ ታርፍ ሞኔታይዘሮች አሉ። ብዙ ኦንላይን ቢዝነስ የሚሰሩ ብዙ ዩቲዩበሮች የሚሰሩት ቢዝነስ መጀመሪያ ጅማሬ ከምንድነው? ከጎግል አካውንት ጀምሮ ነው ስቴፕ። ስለዚህ ይሄንን ዛሬ በስቴፕ አንድ ባንድ እናሳያለን። እናንተ ከኛ ጋር በመሆን ይህንን ቪዲዮ በደንብ እስከ መጨረሻ ድረስ በማየት ጎግል አካውንት በመክፈት ተጠቃሚ እንደምትሆኑ ተስፋ አለኝ። ስለዚህ አዳዲሶች ሰብስክራይብ፣ ነባሮች ደግሞ ላይክ እንዲሁም ኮሜንት ላይ ሀሳብ አስተያየታችሁን መስጠት እንዳይረሳ። ይህ ቪዲዮ ብዙ ዋጋ አስከፍሎናልና ይህንን ቪዲዮ ለማዘጋጀት ብዙ ተቸግረናልና የእናንተ እርዳታ ምንድነው? እይታ በመጨመርና ሰብስክራይብ በማድረግ እንድትረዱኝ ሲል በትህትና እጠይቃለሁ። እንዲሁም አንድ መልካም ዜና አለኝና የኔ ዩቲዩብ አካውንቴ 4000 ዋች አወር ገብቷልና 4000 ሰዓት ታይቷልና፣ ግን አሁን ደግሞ የሚያሳዝን ነገር ምንድነው? ዩቲዩብ በጣም ዝቅተኛ ነው ሰብስክራይቡን ቶሎ ገብታችሁ ሰብስክራይብ እያደረጋችሁ በዩቲዩብ ቫሪያል እንድታወጡኝ ዘንድ እለምናችኋለሁ። ስለዚህ አሁን ቀጥታ ወሬ ሳላበዛ ወደ ቪዲዮ እንሄዳለን። መልካም ቆይታ ይሁንላችሁ። እንደምትወዱ ተስፋ አለኝ። እስከ መጨረሻ ድረስ ተከታተሉ። በመጀመሪያ ፕሌይ ስቶር ላይ ሳይን ኢን ብለን ወደ ውስጥ እንገባለን። አዲስ ከሆነ ክሬት አካውንትምላለ፣ ነባር ከሆነ ሎጊን በመለው እንገባለን። ስለዚህ አዲስ ስለሆነ ሳይን ኢን ብለን እንገባ። ክሬት አካውንት ምለውን ስነካ ፐርሰናል የሚለውን በቀጣይ እናስገባለን። አካውንት ወይም ቢዝነስ ከሆነ እሱ ብዙ ፕሮሰስ ስላለው በፐርሰናል እንገባለን። ከዛ በዚህ ላይ ስም በትክክል መጻፍ አለብን። አብዛኛው ጊዜ በስሞል ቢሆን ይመረጣል። ከዛ በኋላ የደንበኛን ስም እዚህ ጋር መጻፍ አለብኝ። አፈወርቅ ብዬ ከላይ ጽፋለሁ፣ ከታች ደግሞ አባቱን ስም እንዲሁም ይቀጥላለሁ ማለት ነው። አክሊሉ ብዬ ሲጽፍ ወደ ቀጣይ ደግሞ ኔክስት ብዬ ሄዳለሁ። እንደምታዩት እዚህ ጋር ዓመተ ምህረቱን አሙላው ያለ ነው። በትክክለኛ ሶሻል ሚዲያ ስለሆነ ውሸት አያስፈልግም። እዚህ ጋር እኔ በራሴ እንግዲህ ልጁ ዓመተ ምህረቱን ስላላወቀ ደንበኛን ተየተና አላውቅም ስላለ በራሴ አስገባለሁ። ስለዚህ ሜይ ብያለሁ። እዚህ ጋር ደግሞ እንደምታዩት 12 ብያለሁ። 13 ብዬ ጎደሎ ስለሆነ በ12 ቀየርኩኝ። እንግዲህ እዚህ ጋር ደግሞ እንደምታዩት በመጨረሻ ላይ ዓመተ ምህረቱ 19 በትክክለኛ መጻፍ አለብኝ 90 ብያለሁ።
ስለዚህ አሁን በቀጣይ ምንድነው ጾታ ፊሜል ወይስ ሜል የሚለው ላይ ነን የሚል ሶስት አለ። ሜል ብያለሁ። ሴት ከሆነ ፊሜል ብላ ማሙላት ትችላለች። አሁን ቀጥታ ኔክስት የሚለውን በመጫን ወደ ቀጣይ ስቴፕ እንሄዳለን። እዚህ ጋር በሶስት ስቴፕ መጥተዋል። አፈወርቅ አክሊሉ @gmail.com አክሊሉ አፈወርቅ @gmail.com እና ሶስተኛ ላይ የፈለጋችሁን አስገቡ ነው የሚለው። እኔ በቀጥታ ዳይሬክትሊ በኢትዮጵያ ላይ ስለሆነን አፈወርቅ አክሊሉ የሚለውን ይጠቀማሉ። ዱባይ ምናምን ከሆነ በውጭ ሀገራት አብዛኛውን ጊዜ ተገላብጦች ስለሆነ ከባድ ነው የሚጀምሩት። እዚህ ጋር ሜክ ስትሮንግ ፓስወርድ ይላል። እዚህ ጋር ከባድ ፓስወርድ፣ ማይረሳ ፓስወርድ በማንኛውም ጊዜ ጉግል አካውንታችን ገብተን ማንቀሳቀስ የምንችለው ፓስወርድ 8 ዲጂት ማስገባት አለበት። ስለዚህ ይህንን 8 ዲጂት ከማስገባት በፊት መጀመሪያ እንዳይረሳ ብዬ በራሱ በሰውየው ስም ፓስወርዱን ማስገባት ይችላለሁ ማለት ነው። እንደሚታዩት እንደብዬ ፓስወርዱን ከጻፍኩ በኋላ ቀን ያስፈልጋል ወይም ቁጥሮችን እዛ ላይ የማይረሱ ቁጥሮችን በማስገባት 8 ዲጂት መሙላታቸውን ቼክ አደርጋለሁ። አሁን እንደዚህ ብዬ አፈወርቅ 12 ብዬ ፓስወርዱን ካሞላሁኝ በኋላ ከታች የምትመለከቷትን በማብራት ቁጥሩን ቼክ ካደረጋችሁ በኋላ መልሳችሁ መዝጋት ትችላላችሁ። አሁን እንደዚህ ሲዘጋ ቁልፍ ሆኖ ይቀመጣል ማለት ነው። ከዛ በኋላ በቀጥታ ወደት ነው ኔክስት ብዬ ወደ ቀጣይ ቪዲዮ እሄዳለሁ። እንዴ ያለን ስቴፑን ዋን በዋን በኦርደር መጨረስ ግድ ይለናል። እናም አሁን ውድ የኢቴክ ሚዲያ ቻናል ቤተሰቦቻችን እንደሚታዩት ዮር ቬሪፋይ ፎን ነምበር ይላል። ቬሪፋይ የሚያደርግበትን ፎን ነምበር እዚህ ጋር አስገባ ይላል። መጀመሪያ ካንትሪ ማስተካከል ያለንበትን ካንትሪ እናስገባለን። እኛ ኢትዮጵያ ላይ ስለሆንን ኢትዮጵያን እዚህ ጋር ማሙላት ያስፈልገናል ማለት ነው። እና እዚህ ውስጥ ገብተን ኢትዮጵያ የሚለውን በመፈለግ ኢትዮጵያ አረንጓዴ ቢጫ ቀይ በባንዲራ ምልክት ገብተን ኢትዮጵያ የምትለውን ካላገኛችሁ አረንጓዴ ቢጫ ቀይ የኛ ስለሆነ ካስገባን በኋላ እሱ በራሱ ጊዜው +251 ካለ በኋላ ስልክ ቁጥራችንን እናስገባለን። እዚህ ጋር ስልክ ቁጥር የሚያስፈልገው ለምንድነው ብትሉ የሚያገለግል ስልክ ቁጥር ማስገባት አለብን። ለምሳሌ ጉግል አካውንቱ ለኛ ቬሪፊኬሽን ኮድ የሚልከው በዚህ ስልክ ቁጥር ስለሆነ የምንጠቀምበት ወይም ኦንላይን ላይ ማግኘት የሚችሉትን ስልክ ቁጥራችንን ማስገባት ወሳኝ ነው ማለት ነው። ከዛ ኔክስት ብለን ወደ ቀጣይ መጨረሻ ስቴፕ አካባቢ እንሄዳለን። እዚህ ጋር እንደምታዩት በዚህ ቤዚክ ኢንፎርሜሽን ላይ ሪኮቨር ባይ ዚስ ፎን ነምበር ብሏል። የስ ብያለሁ። አካውንት ኢፎን ጠየቀኝ። እዚህ ጋር ደግሞ እንደምታዩት ጉግል ፕራይቬሲ ሴቲንጎች አሉ። የራሱ የጉግል ፕራይቬሲ ተርም ነው። እሱን እንግዲህ ከቻለን እናነባለን፣ ካልቻለን ወደ ላይ ሳብ አድርገን ባጭሩ አግሪ የሚለውን እነካለን። እኛ በዚህ ጉግል ፕራይቬሲ ስለተስማማን ኢናግሪ ብለን ወደ ቀጣይ ስቴፕ ማለት በጣም ሲምፕል ነው። የ2024 በፓፈት በጣም ቀላልና ቀላል ሲስተም ናቸው ማለት ነው። እናም ውድ የቻናላችን ቤተሰቦች ወደ አጨራረስ እየድን ስለሆነ በደንብ እስከ መጨረሻ ድረስ መከታተል ያስፈልጋል። እዚህ ጋም አሁንም በሶስተኛ ላይ እንደምታዩት አሁንም የጉግል ፕራይቬሲ ኦን ካደረግን በኋላ ቀጥታ ወደ እንሄዳለን። ኔክስት የምለውን እናልፋለን። ይቅርታ እዚህ ጋር ሳላስብ ወጥቼን ይሄው እንደምታዩት ዌልካም ቱ ፕሌይ ስቶር ብሎኛል። ስለዚህ ቬሪፊኬሽን ኮዱን ሙሉ ነገር ጨርሶልኛል ማለት ነው። በእንዲህ አይነት ጉግል አካውንት አከፋፈት 2024 ይቻላል ማለት ነው። ከላይ አይከን ምልክት ላይ የራሱን ወይም የባለቤቱን ስም የገባበት አፈወርቅ ብሎ ፊደል ከላይ ካመጣ አንዱ ወደ ቻናላችን ቤተሰቦች የዛሬ ቪዲዮአችን የምንመለከታል። የቀጣይ ቪዲዮን ደግሞ እስከምንመጣ ድረስ ቸር ቆዩልኝ። የ2024 ጉግል አካውንት አከፋፈት ይህንን ይመስላል። መልካም ቆይታ